አውቀዋለሁ እና ብዙ ጊዜ የሚያሳዝነኝ ለእንደዚህ አይነት ሰዎች የነበረ ሚስፕሌስድ ክብር ነው በጣም የሚያሳስበኝ የሚያስደነግጠኝ። ስንት ሰው ሸውዶ ኖረዋል፣ ስንት ሰው አምታተዋል። ጋንታ ነው ትንሹ ኃይልስ ጋንታ የላቸውም ይላል ብርሃኑ ጁላ። ጋንታ ምን ማለት እንደሆነ አሳምረው ያውቃል ብርሃኑ ጁላ። እንዴት ያን መግለጫ በሚሰጥበት ሰዓት ሜካናይዝድ ብርጌድ ያን መግለጫ በሰጠበት ዕለት የ33ኛ ክፍለ ጦር አንድ ሜካናይዝድ ብርጌድ ሰዓታት ባልሞላ ጊዜ ውስጥ ተደምስሷል። ይሄን ያውቃል። ግን ኢትዮጵያን ህዝብ ወጥቶ እንደዚህ ነው ይላል። ባጫ በቀደም ባጫ ፌዘኛ ነው። ባጫ አንደኛ ወታደርም አይደለም፣ እስክስተኛ ነው፣ ዳንኪረኛ ነው። በዚህ መሃል ልብስ አልብሶ አመጣው። ያንዳንዱ ዜጋ ያንዳንዱ ወታደር መገደል አለበት ማለት አይደለም። ማዳን በቻልነው ልክ እያዳነው ነው። ማርከን ነው የምንለቀው። የትም መቀለብ አንችልም። ህዝባችን በበቂ ሁኔታ ተጎድቷል ኢኮኖሚካሊ አሁን። ስለዚህ ስንማርክ እንለቀዋለን። እሱ ጋር ለምጣባችን የዚህ ስርዓት አገር በማዋረድ ይሄንን ወጣት አስፈጅተው ከሚያዟቸው ኮሎኔሎች የኤርትራ ኮሎኔሎች ጋር ቺርስ የሚባባሉ ጀነራሎች ግን ያው መቀመጥ መውረድ መቻል አለባቸው። እሱ ያው የጊዜ ጉዳይ ነው የሚሆነው። ብዙ እንትን የሚል ጦር ካምፕነት ተቀይሮ ላይ ደንተው አይደለም። ዝም ብለህ ከሰባተኛ ክፍል ድንገት ፒኤችዲ እንደደረስክ መድስኮር የሚያስችል ድፍረት ካለ ትምህርት ቤቶች ቢዘጉም ችግር አይደለም። ሰው ማደናገር